ቁመተ ሎጋው ድምፀ ጎርናን ነው። ያ ካራካስ ውስጥ አቧራ የቃማ አውቶቡስ በማሽከርከር ሲባትል የነበረው በደቡብ አሜሪካዊቷ ሀገር ቬንዙዌላ ጎዳናዎች ላይ አውቶቡስ እየነዳ የሰዎችን ትኬት ሲቆርጥ የነበረው ያ ወጣት አንድ ቀን የሀገሪቱን ከፍተኛ ስልጣን ይይዛል ብሎ የገመተ አልነበረም። ታሪኩ ልክ እንደ ቬንዙዌላ ተራራማ መንገዶች ጠመዝማዛ ነው። ዛሬ ግን ስሙ በዓለም ፖለቲካ ውስጥ በክፉም በደጉም ይነሳል። አሜሪካ በአንድ ሌሊት ከእንቅልፉ ቀስቅሳ በኒውዮርክ ፍርድ ቤት አቁመዋለች። አንዳንዶች የሰራተኛው መደብ የጭቁኑ ወገን አቃፊና ደጋፊ ይሉታል። ሌሎች ደግሞ ሀገሪቱን ወደ ገደል የመራ አምባገነን ሲሉ ይፈርጁታል። የቬንዙዌላው ፕሬዝዳንት የባለጡንቻዋ ሀገር ምርኮኛ ኒኮላስ ማዱሮ ሞሮስ። ማዱሮ እንዴት ወደ ስልጣን መጣ? መንገዱስ እንዴት ያለ ነበር? የሚለውን እንነግራችኋለን። ኒኮላስ ማዱሮ የተወለደው እንደ አውሮፓውያኑ የዘመን ቀመር ኖቬምበር 23 ቀን 1962 በካራካስ ከተማ ነው። ያደገው በመካከለኛ ገቢ በሚተዳደር ሰፈር ውስጥ ቢሆንም ቤተሰቦቹ በፖለቲካ ንቁ ነበሩ። አባቱ ኒኮላስ ማዱሮ ጋርሲያ የሰራተኛ ማህበር መሪና የግራ ዘመም ፖለቲካ አራማጅ ነበሩ። ቤታቸውም የፖለቲካ ክርክር አብዝቶ የሚደረግበት የግራ ዘመም ርዕዮተ ዓለም ውይይት የሚደረግበት ነው። ኒኮላስ ማዱሮም ገና በልጅነቱ ነው የፖለቲካ ውይይቶች ውስጥ መሳተፍ የጀመረው። ማዱሮ በወጣትነቱ ቁመቱ ረጅም፣ ድምፁ ጎርናና ነበር። በትምህርት ቤት ቆይታው በጣም ጎበዝ ተማሪ አልነበረም። ይልቁንም ትኩረቱ በተማሪዎች ህብረትና በፖለቲካዊ እንቅስቃሴዎች ላይ ነበር። በትምህርት ቤት ደብተር ከመያዝ ይልቅ የተቃውሞ መፈክሮችን መያዝ ይቀነዋል። ዩኒቨርሲቲም አልገባም። ሁለተኛ ደረጃ ትምህርቱን ሲያጠናቅቅ የፖለቲካ ፍላጎቱን ተግባራዊ ለማድረግ ወደ ኩባ ተጓዘ። ኩባ በፊደል ካስትሮ ኮሚኒዝም ተጠመቀ። በኮሚኒስት ርዕዮተ ዓለም ሰለጠነ። ይህም ለወደፊት የፖለቲካ ህይወቱ መሰረት ሆኖታል። ከኩባ ሲመለስ ግን ፖለቲከኛ ሆኖ አይደለም፣ አውቶቡስ አሽከርካሪ ሆኖ ነው። የአውቶቡስ ወደ ቤተ መንግስት የሚወስደው የመጀመሪያው መንገዱ ነበር። ማዱሮ ወደ ቬንዙዌላ ሲመለስ በካራካስ ሜትሮ የአውቶቡስ አሽከርካሪ ሆኖ ተቀጠረ። ይህ ስራው ለማዱሮ የፖለቲካ ህይወት መሰላል ነበር። ሹፌሩ ማዱሮ በስራ ቦታው የሰራተኞችን መብት ለማስከበር ይንቀሳቀስ ጀመር። ተሳፋሪዎችን ብቻ አልነበረም የሚያጓጉዘው የሰራተኞችንም ቁጣ ጭምር እንጂ። የሰራተኞችን ተቃውሞ ማስተባበር ጀመረ። በዚህም ማዱሮ ድምፁ ጎልቶ የሚሰማ የሰራተኛውን መደብ ስሜት የሚረዳና ጠንካራ ተናጋሪ ሆኖ ታየ። በዚህ ሂደት ውስጥ ነው የአውቶቡስ ሹፌሩ የሚል ቅጽል የወጣለት። ይህ ስም በኋላ ላይ የፖለቲካ ተቀናቃኞቹ ለማንቋሸሻነት ቢጠቀሙትም ማዱሮ ግን ከህዝብ የወጣው መሪ ነኝ በማለት ይኩራራበት ነበር። በ1992 አንድ ወጣት የጦር መኮንን በቬንዙዌላ የመፈንቅለ መንግስት ሙከራ አደረገ። ስሙ ሁጎ ቻቬዝ ይባላል። መፈንቅለ መንግስቱ ባለመሳካቱም ዘብጥያ ወረደ። ማዱሮና ሲሊያ ፍሎሬስ የተባለችው የቻቬዝ ጠበቃ ለቻቬዝ ነጻነት ሌት ተቀን ሲደክሙ ነበር። ይህ አጋጣሚ የቀድሞ የአውቶቡስ አሽከርካሪውን ለቻቬዝ ያለውን ድጋፍና ታማኝነት ያሳየበት፣ ቻቬዝም ማዱሮን እንደ ልጁ ያየበት የታሪክ ምዕራፍ ነበር። በዚህ እንቅስቃሴ ውስጥ ነበር የቻቬዝ ጠበቃ የሆነችው ሲሊያ ፍሎሬስ ጋር የፍቅር ህይወት የጀመሩት። እሷ የህይወቱ አጋር ብቻ ሳትሆን የፖለቲካ ስልጣኑ የጀርባ አጥንት ሆነች። 1998 ቻቬዝ ለፕሬዝዳንትነት ሲወዳደር ማዱሮ የዘመቻው ዋና አስተባባሪ ነበር። ቻቬዝ ስልጣን ሲይዝ ማዱሮም አብሮ ወደ ሰማይ ነጠቀ። ከፓርላማ አባልነት እስከ ውጭ ጉዳይ ሚኒስትርነት ማዱሮ የቻቬዝ ቀኝ እጅ ሆነ። ቻቬዝ ሲቆጣ ማዱሮም አብሮ ይቆጣል። ቻቬዝ አሜሪካን ሲረግም ማዱሮም አያይዞ አሜሪካን ያወግዛል። ማዱሮ ለአመታት የቻቬዝ የቅርብ ሰው ሆኖ ሲያገለግል ብዙዎች እንደ ቀላል ሰው ያዩት ነበር። የቻቬዝ አጃቢ እንጂ መሪ ይሆናል ብሎ የገመተ አልነበረም። ነገር ግን ማዱሮ በቻቬዝ ስር ሆኖ እንዴት መምራት ብቻ ሳይሆን እንዴት መግዛት እንደሚችል በዝምታ እየተማረ ነበር። በቬንዙዌላ ነገሮች ጥሩ እየሄዱ ሳለ በ2012 ላይ ቬንዙዌላ በጭንቀት ተዋጠች። ሁጎ ቻቬዝ በካንሰር ታሞ ህይወቱ ሊያልፍ መሆኑ ታወቀ። ከሞቱ ጥቂት ቀደም ብሎ ለህዝቡ እንዲህ የሚል መልእክት አስተላለፈ። እኔ በሌለሁበት ኒኮላስ ማዱሮን ምረጡት ሲል ለቬንዙዌላውያን አደራ ሰጠ። ማዱሮን ተተኪ አድርጎም ሰየመ። ይህ ኑዛዜ ለማዱሮ የቤተ መንግስቱን ቁልፍ ሰጠው። ማዱሮም የሻቪዝሞ ርዕዮተ ዓለም ወራሽ መሆን ቻለ።
ፕሬዝዳንትም ሆኖ ቀጠለ። ነገር ግን የስልጣን መንበሩ አልጋ ባልጋ አልነበረም። በማዱሮ ዘመነ ስልጣን የመጀመሪያዎቹ ዓመታት የነዳጅ ዋጋ በዓለም ገበያ ወደቀ። የነዳጅ ሀብት ላይ የምትመካው ቬንዙዌላ በከባድ የኢኮኖሚ ቀውስ ውስጥ ወደቀች። የቬንዙዌላ ገንዘብ ዋጋ ቢስ ሲሆን ሰዎች ዳቦ ለመግዛት በጆንያ ሙሉ ገንዘብ መያዝ ጀመሩ። ሆስፒታሎች ያለ መድኃኒት ቀሩ። ህዝቡም ለረሃብ ተጋለጠ። ከ7 ሚሊዮን በላይ ቬንዙዌላውያን አገር ጥለው ተሰደዱ። ይህንን ያልወደዱት የቬንዙዌላ ሰዎች አደባባይ ወጡ። ማዱሮ ግን በዝምታ አልተመለከተም። ስልጣኑን ለመልቀቅም ፈቃደኛ አልነበረም። የኃይል እርምጃን ወሰደ። በ2014 እና በ2017 የተነሱትን ተቃውሞዎች በኃይል ማፈን ቻለ። በ2018 ዋና ዋና ተቃዋሚዎች በታገዱበት ሁኔታ የተካሄደውን ምርጫ ማዱሮ አሸነፍኩ አለ። አሜሪካና አውሮፓ ህብረት ምርጫው የተጭበረበረ ነው በማለት እውቅና ሲነፍጉት፣ ማዱሮ ግን አልተሸነፍኩም፣ ይህ ሁሉ የአሜሪካ ሴራ ነው ሲል ምዕራባውያኑን ከሰሰ። ምዕራባውያን ሀገራት ደግሞ አምባገነኑ ማዱሮ ከስልጣን ይውረድ ሲሉ ወተወቱ። በ2019 የፓርላማው አፈ ጉባኤ ዋን ጓይዶ የማዱሮ ስልጣን ህገወጥ ነው በማለት ራሱን ጊዜያዊ ፕሬዝዳንት አድርጎ አወጀ። ከ60 በላይ ሀገራት ለዋን ጓይዶ እውቅና ሰጡ። አሜሪካ በማዱሮ መንግስት ላይ ከባድ የኢኮኖሚ ማዕቀብ ጣለች። ማዱሮ ግን አልተንቀጠቀጠም። በወታደራዊ ኃይሉ በሩሲያና በቻይና ድጋፍ ስልጣኑን አስጠብቆ ቆየ። እኔም መንካት ቬንዙዌላን መንካት ነው የሚል መፈክር ይዞ ማንም አያሸንፈኝም አለ። የማዱሮ አወዛጋቢ የስልጣን ዘመን በ2024 በተደረገው ምርጫም ቀጥሏል። ማዱሮ ለሶስተኛ ጊዜ አሸንፍ ያለው ቢልም ተቃዋሚው ኤድሞንዶ ጎንዛሌዝ ግን ትክክለኛ ውጤት እኔ ማሸነፌን ያሳያል በማለት የድምጽ መስጫ ወረቀቶችን ይፋ አደረገ። ይህ ክስተት ቬንዙዌላን ወደ አዲስ ምስቅልቅል ውስጥ ከተታት። ማዱሮ በቁጥጥር ስር ባለው ፍርድ ቤት በኩል አሸናፊነቱን አረጋግጫለሁ፣ ይህንን እወቁልኝ አለ። ጎንዛሌዝም ወደ ስፔን እንዲሰደድ ተገደደ። በቬንዙዌላ የምርጫ ውጤት አነጋጋሪ ነው። ምርጫዎች ቢካሄዱም ተቃዋሚዎች ተጭበረበረ ይላሉ። ማዱሮ ደግሞ በቤተ መንግስት በረንዳ ላይ ሆኖ ለደጋፊዎቹ አሸንፈናል ብሎ ይጨፍራል። ኒኮላስ ማዱሮ ከአውቶቡስ አሽከርካሪነት እስከ ቬንዙዌላ መሪነት ያደረገው ጉዞ አስገራሚ ነው። የማዱሮ ደጋፊዎች ሀገራቸውን ከምዕራባውያን ጣልቃ ገብነት የጠበቀ ጀግና ሲሉ ያወድሱታል። ተቃዋሚዎችና ዓለም አቀፍ ድርጅቶች ግን ዲሞክራሲን የገደለና ህዝቡን ለችግር ያጋለጠ አምባገነን ሲሉ ይተቹታል። ታሪክ ሁልጊዜም ሁለት ገጽታ ያለው ቢሆንም ማዱሮ ግን አከራካሪ ገጸ ባህሪ መሆኑ ጥርጥር የለውም። ይህ አነጋጋሪ ፕሬዝዳንት አሁን የተለየ ቦታ ላይ ይገኛል። ከሚወዳት ሀገሩ ርቋል። በሚጠላትና በሚያብጠለጥላት አሜሪካ ከተኛበት ጥልቅ እንቅልፍ በኃይል ተወስዶ በአሜሪካ ፍርድ ቤት ቆሟል። ከባለቤቱ ጋርም በሽብርተኝነት ክስ ቀርቦበታል። አሜሪካና የትራምፕ አስተዳደር የአንዲት ሉዓላዊት ሀገርን ፕሬዝዳንት በኃይል ወስዶ ፍርድ ቤት መገተራቸው ተገቢ አይደለም ቢባሉም መስሚያ ያላቸው አይመስልም። ያ የአውቶቡስ አሽከርካሪው ሰው ፕሬዝዳንቱ የአሁኑ ምርኮኛ ኒኮላስ ማዱሮ ሞሮስ በአሜሪካ ምን አይነት የፍርድ ውሳኔ ይጠብቃል የሚለው ሁሉንም ያጓጓ ሆኗል።